ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። የአልማዚቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። በያለንበት ሰላማችን ብዝዝት ይበልልኝ። የእኔ ውዶች አይዞሽ እያላችሁ የምታጠናክሩኝ በጣም ከልብ ነው የማመሰግነው። በጣም እህቶቼ በሁሉም አቅጣጫ ያላችሁ እህቶቼ በጣም ነው የማመሰግነው ከልብ ማለት ነው። ከልብ በእውነት ወደ 83 ሰብስክራይብ ደርሻለሁ እህቶቼ። አሁንም አበረታቱኝ፣ አጎን የሆኑ እንግዲህ ዛሬ የምታዩት ቁርስ ነው የሰራሁት። ዛሬ ዙረት ነኝ፣ ምሳ አልሰራሁም። ቁርስ ነው የሰራሁት፣ የጅማ ቁርስ የሀገራችን ምስር ወጥ ማለት ነው። በጣም ደስ የሚል ትወዱታላችሁ ብዬ ነው ያቀረቡትና እንደምትወዱት እርግጠኛ ነው። እንግዲህ እንደምታዩት ነው ግብአት ነው ምንም ለማቀራረብ ሞክሬያለሁ። አይዞሽ በርቺ በሉኝ እህቶቼ፣ አይዞሽ አልማዝዬ፣ አይዞሽ አጎንሽ ነው በርቺልን በሉ። እሺ ውዶቼ እንግዲህ ሌላ ምንም ምለው ነገር የለኝም። ክርስቲያኖች አበረታቱ፣ ከጎኔ ያላችሁትን አሁን ቀጣይ እያሰባችሁኝ አልማዝን ብናበረታታ ጥሩ ነገር ትደርሳለች ብላችሁ ያሰባችሁ ሼር እያደረጋችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ትወዱታላችሁ አስባለሁ። ሁላችሁም ሰና አሰራሩ አልማዝ ሰነ ግብአቱ ስሪልን እያላችሁ ነበርና አሁን ያው ሰነ ግብአቱ መስራት ጀምሬያለሁ ማለት ነው። ውዶችዬ አበረታቱኝ የኔ ወርቆች፣ የስደት እህታችሁ ነኝ። አበረታቱኝ እሺ። እኔም ጥብቅ ብዬ እናንተ ጎኔ ካላችሁ እኔም ያለኝን ኃይሌን አሟጥጬ እሰራለሁ ማለት ነው። ላበረታታችሁኝም አይዞሽ ላላችሁኝም ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ብዝዝት ይበልልኝ። አገራችንን ሰላም ያደርግልን። ደግሞ ስደት በቃን። የስደት መጨረሻ አድርጎ ለሀገራችን ያብቃን እህቶቼ። በሀገራችን አብበን ለምልመን እፎይ ብለን የምንኖር ያድርገን። በያላችሁበት ሰላማችሁ ብዝዝት ይበልልኝ። አመሰግናለሁ ለምታረጉልኝ ነገር፣ ለምታበረታቱኝ ከልብ አመሰግናለሁ። ሁላችንንም ፈጣሪ ይጠብቀን። ሰላም ቆዩልኝ።